ማንቸስተር ሲቲ ኢላን ሮር ላይ ወሳኝ 3 ነጥብ አስመዝግበው ተመልሰዋል። የጥሬ ዝውውር መስኮት ፈራሚያቸው አንቶኒዮ ሲሜኒዮ ሰው በሌለበት ሰው ሆኖ ተገኝተዋል። ኤርሊንግ ብራውት ሃላንድ ወሳኙ አጥቂያቸው በሌለበት መድረክ ላይ ማንቸስተር ሲቲዎች ይቸገራሉ እንደተባለው ከፍተኛ ችግር ውስጥ ገብቶ የነበረ ቢሆንም ምስጋና ለሲሜኒዮ ይግባና ካይትሩ የተሻገረለትን ኳስ መረብ ላይ በመቀላቀል ለሲቲ 3 ነጥብ ጀባ ብሏቸዋል። እንግሊዝ ፕሪሚየር ሊግ የዘንድሮ ውድድር ዓመት 3ኛው ኮከብ ጎል አግቢ አንቶine ሲሜኒዮ ለምን በክረምቱ በጥሬ ዝውውር መስኮት ሲቲ እንደተቀላቀለ ምክንያት የሆነው ምላሽም የሰጠበት ጨዋታ ይሆናል። ሊድስ ዩናይትዶች የመጀመሪያዎቹ ደቂቃዎች ላይ ተጫወቱበት ብዙ ድል የፈጠሩበትና እድላቸውንም ሳይጠቀሙበት የቀሩበት ሲሆን ሲቲ በዛሬው ጨዋታ ላይ በጣም ተቸግሮ ተመልክተነዋል። በተለይ የሃላንድ አለመኖር ችግራቸውን ከፍ አድርጎት ተመልክተነዋል። እናም ሴሜኒዮ ግን አሁንም ሃላንድ በሌለበት ቡድኑን ተሸክሞ የወጣበት ሁኔታ ግን እጅግ አስደናቂ ነው ማለት ይቻላል። ውጤቱን ተከትሎ ሲቲ ከአርሰናል ጋር ያለው የነጥብ ልዩነት ወደ 2 በማጥበብ ከአርሰናል አንገት ስር መተንፈሱን ቀጥሏል። ነገ አርሰናል ቼልሲን የማሸነፍ ግዴታ ውስጥ ገብቶ በኤምሬትስ ጨዋታውን የሚያከናውን ይሆናል። እንዲጠበቅ ያደርገዋል። የእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር አሁንም ጋርዲዮላ ለሶስተኛ ጊዜ አሰልጣኝ ሚኬል አርቴታ ዋንጫ ይነጥቃሉ የሚለው ሐሳብ ተጠናክሮ እንዲቀጥል ምክንያት የሆነ ውጤት ነው የተመዘገበው። እንዴት ነበር ጨዋታው? ሐሳብ ስጡበት እስኪ። የፕላስ ምልክቱ በመጫን ፎሎ ያድርጉ። በተጨማሪም ኤሉዳ ኢምፖርት ኤንድ ኤክስፖርት ሲዲ ስፖርትን ለመሸለም ከፍተኛ ገንዘብ ለመሸለም እየተዘጋጀ ይገኛል። እርስዎም እዚህ ላይ ባዮ ላይ እናስቀምጠዋለን። ኤሉዳ ኢምፖርት ኤንድ ኤክስፖርትን ፎሎ ያድርጉ። ኮፕሊንክ ሸር በማድረግ እንዲያዳርሱልን በፍቅር እንጋብዛቸዋለን። መልካም ምሽት፣ መልካም ጊዜ፣ ይመቻችሁ።